5ኛው ክፍለ ጦር አዛዥ ክፍለ ጦራችን ሙሉ በሙሉ ተበታትኗል አለ። እኔ የመራው ክፍለ ጦር ተበታትኗል ፈራርሷል አለ። ሲልኩን ከዛ ኦሪየንቴሽን ሲሰጡን ዋና ጀነራሎቹ ፋኖ ማለት ጸረ ሰላም ጸረ ህዝብ ኃይል ነው፣ መጽዳትና መደምሰስ አለበት፣ በእርግጠኝነት በቀላሉ ደግሞ ይህን ታሳክቷላችሁ ብለው አሉ የተባሉ መሳሪያዎችን ሰጥተው ነው ብዛት ያለው ኃይል እንድንመራ ያደረጉ። በተለያዩ ግንባሮች ውጊያዎችን ተከታተልኩ፣ ለመምራት ሞከርኩ። በአይኔ እንደተመለከትኩትና ታዝቤ እንዳረጋገጥኩት ግን ፋኖ ጸረ ህዝብ ሳይሆን ህዝባዊ ኃይል መሆኑን ያየሁታል። በጣም ያስኩለት ማለት ነው። ምክንያቱም ማለት በየቦታው በየግንባሮቹ ህዝቡ አብሮ ተሰልፏል። እኔ ስማረክ አለ የማረከኝ የፋኖ ታጣቂዎች ብቻ አይደሉም ማለት የፋኖ ታጣቂዎች ሲማርኩኝ ህዝቡ ከበበኝ አብሮ አልመጡ። ስመለከት በየቦታው ህዝቡ አብሮት ነው አለ። ቀጠለና ምን አለ ይሄው ኮሎኔል ያሬድ ኪሮስ አሁን የተገነዘብኩት አንድ ነገር የፈለገውን ያህል መሳሪያ ብንይዝ የፈለገውን ኃይል ብናሰልፍ እንዲህ አይነት ኃይልን ማሸነፍ እንደማይቻል ተረድቻለሁ። እነ ብርሃኑ ጁላ ያልተረዱት ይሄንን ነው። እኛም ደጋግመን የተናገርነው መሳይ የፈለከው ድሮን ብትታጠቅ የፈለከው የጦር ሄሊኮፕተር ብታበር የፈለከው ሚግ ብትጠቀም ይልማ መርዳሳ ገጨጭን ቢጨፈጭፍ መራውን ቢጨፈጭፍ ሰልዳ ድንጋይን ቢጨፈጭፍ የንጹሃንንና የሲቪሎችን ግድያ ተጨምሩት ይሆናል እንጂ ህዝብን ማሸነፍ አይችልም ስንል እንደከታ ህዝባዊ ኃይልን ማሸነፍ አይችልም። ስለዚህ ውጊያው ከታጠቁ ኃይሎች ጋር ብቻ አይደለም። የኮሎኔል ያሬድ ኪሮስ ምስክርነት ያረጋገጠው ብልጽግና እየተዋጋ ያለው ከአማራ ህዝብ ጋር ነው የሚለው እውነት አለ። ውጊያው ከህዝብ ጋር ነው። ህዝብ ጋር ደግሞ የተሸነፈ ኒውክሌርን ብትታጠቅ አታሸንፈውም ብለን ተናግረናል። ተመልካቾች ይሄን ነገር ደጋግመናል። ስለዚህ ይሄን ምስክርነት ባይሰሙ እነ ብርሃኑ ጁላ ነግሯቸዋል። በቃ ፋኖን ማሸነፍ አንችልም ብሎ የተናገረበት ሁኔታ ነው ያለው። በፀይ ደረጃ የኮሎኔል ያሬድ ኪሮስን እኔም ሰምቻለሁ። እውነት ለመናገር እንዳልከው 2 ዓመት በሐዋሳ ታስሮ ነበረ። ከአብይ አህመድ አስሮት ነበረ። 2 ዓመት ከእስር በኋላ ወደዚህ ወደ መከላከያ ሲያስገባው የ2 ዓመት ውዝፍ ደሞዝ ከፍሎ ወደ አማራ ክልል መልሶ ላከው። አማራ ክልል እንደመጣ እንግዲህ እንደምናየው ተማርኮ የሰጠውን ቃለ መጠይቅ ሰምተናል። ውትድርና እንደዚህ ነው እንግዲህ ያዩትን ሐቁን መናገር። አንዳንዶች እነሱ እጅ ከወደክ በኋላማ እነሱ የሚፈልጉትን ነው የተናገርከው እያሉ ሲገልጹ ሰምተናል። ግን ይሄ ያው የተሸናፊዎች ሁሉ ጊዜ ራሳቸውን ለማጽናናት የሚጠቀሙበት እንጂ ፋኖ ከዚህም በላይ ነው። በምርኮ ደረጃ እንኳን አይደለም እንደዚህ ኮሎኔል ይቅርና ለሌሎችም የሚያሳየው እንክብካቤ በዓለም አቀፉ ማህበረሰብ ደረጃም ራሱ ዋጋ የተሰጠበት ጉዳይ ነው። የፋኖን ስም ለማጠልሸት ይሄ ብቻም አይደለም፣ ዘራፊ ነው፣ ጽንፈኛ ነው። ደርሶ እነሱ ጽንፈኞች ፋኖን ጽንፈኛ ብለው ሲገልጹ እንደዚህ የክፍለ ዘመኑ ቀልድ አይተንም አናቅም። እነ ብርሃኑ ጁላ አሁን ፋኖን ጽንፈኛ ሲሉ የኦሮሞ ጽንፈኞች አክራሪዎች ማክረር ምን እንደሆነ ምድር ላይ አሁን ብቸኛ ምሳሌ ሆነው የሚቀርቡ የኦሮሞ ፖለቲካ አክራሪዎች አሉ። እነሱ ፋኖን ጽንፈኛ እያሉ ሲገልጹ እጅግ የሚያስቅ ነው። እውነት እንዲህ አይነትም ቀልድ በክፍለ ዘመኑ ተሰምቶም የሚያቀርም። ለማንኛውም ፋኖ ይሄ ጽንፈኛ የሚበሉት ዘራፊ የሚበሉት በስራ እያስመሰከረ እየመጣ ነው። ባለፈው በግሻ አባይ ላይ ባንኮችን ዘርፈው በርካታ ሚሊዮን ብሮችን ዘርፈው ሲሄዱ ፋኖ እንደምንም ከነሱ ጋር ውጊያ አድርጎ ወደ 30 ሚሊዮን ብር አትርፈዋል። ዜናው ሲወጣ ግን ታጣቂዎች 65 ሚሊዮን ብር ዘረፉ ፋኖን ለማለት ነው። እንደዛ አይነት ዜና ሲገልጹ ነበርና ያሳዝናል። ፕሮፓጋንዳውም ጠፍቶባቸዋል። በአሁን ሰዓት ያን አይደለም እኮ አሁን ቴክኖሎጂ ተራቀቀ እኮ። እያንዳንዷ ምድር ላይ የምታይነ በሰከንድ ውስጥ ዓለም ላይ ትደርሳለች። መረጃ እኮ እጅ ላይ ሆኗል። ሌላ ነገር ማስፈልግም እጅ ላይ ባለ ስልክ ታምር የምትሰራበት ዘመን ላይ ነን። ይሄ ዘመን ላይ አይንን ግንባር ያርገው በቃ ብለ እንዲህ አይነት የሌባ አይነ ደረቅ አይነት ውሸት ይዘ ስትመጣ ትዝብት ላይ ነው የምትወድቀው። ይሄው ሙርኮ የለም ሲሉ እንግዲህ ምን ላይናቸው እስኪሰለቻቸው ድረስ በሰልፍ ማስኬት ተጀመረ። አሁን ምንድነው ያለኝ አንድ የጎጃም ፋኖ አመራር አባል ያው ካለው የኔትወርክ ጥረት አንዳንድ ቦታ ላይ ኔትወርክ የለም። ለምሳሌ ከፍተኛ ሙርኮ ያገኘንባቸው ቦታዎች ላይ ኔትወርክ የለም። ስለዚህ እንዴት አድርገን ዳታም ስለሌለም በቪዲዮ ቀርጸን እንዴት እናድርሳችሁ የሚል ነው። ጎንደርም ተመሳሳይ ገና ያልተቀረጸ ያላየናቸው ብዙ አሉ።
በእንደዚህ አይነት ሁኔታ ላይ ምንድነው የምትዋሸው? ቀደም ሲል የጠቀስካቸው የመከላከያ ክብረ አባል በኋላ ላይ ምናልባት በአንድ አጀንዳ ልናነሳው እንችላለን። ያሳዝናል የሚናገሩት ነገር። ትላንት አብራቸው የነበርካቸው ሊሆኑ ይችላሉ። ትላንት አብረህ ነበርክ ማለት ሁሌ እውነት ነው ማለት አይደለም። ሁሉ ጊዜ ከእውነት ጋር መቆም ነው ያንተ ማንነት። በትላንትና ሂሳብ ዛሬን አታሰላም። ዛሬ ምንድነው ያለው? ዛሬ ላይ ማን ምንድነው ነው የሚባለው እንጂ ትላንት ምን ነበር ዛሬ ብለን ዛሬ ላይ ፍርድና ምንድነው ውጤት ልንሰጥ አንችልም። ዛሬ ላይ ባለነው ህዝብ እየመዘነን ነው። አጥፍተንም ከሆነ አልምተንም ከሆነ መለኪያችን ሚዛናችን ህዝቡ ነው። ህዝቡ ፍርዱን ይሰጣል። ግን ያሳዝናል እየሆነ ባለው ነገር እናዝናለን። ወደ ኋላ ላይ እናነሳለን። እሱ ብቻ ሳይሆን ሌሎችም በከዋት ጋር አብረው ሽር ብትን ሲሉ የነበሩ ዛሬ ራሳቸውን እንደ ምንድነው እንደ ከደሙ ንጹህ ነን ብለው ልክ እውነት ሲሰሩ እንደነበረ ስንት ኢትዮጵያ ውስጥ ሰው ሲኮላሽ፣ ጋዜጠኛ ሲኮላሽ፣ ፖለቲከኛ ሲኮላሽ፣ ብልቱ ላይ ሃይላንድ ሲንጠለጠል ያ ሁሉ መከራና ግፍ ሲፈጸም ምላሳቸው ተቆልፎ ትንፋሻቸው የማይሰማ ዛሬ ራሳቸውን ነፃ ጋዜጠኛ አድርገው መጥተው ሌላው ላይ ጣት ሲቀስሩ ስታይ ግድ የለም የኋላ ኮተትማ ንጎርጉር ከተባለ ምን ጎርጓሪ ዘንዶ ያወጣል እንደሚባለው ዘንዶ ነው የሚወጣው። እረፉ። እንግዲህ አልሰማ ካሉ ምናልባት ያለውን ነገር ለኢትዮጵያ ህዝብ እንገልጻለን። ትላንት ብልጽግናን ስንደግፍ ነበር። አዎ ማኔካደ የኢትዮጵያ ህዝብ በሙሉ አብይን ደግፏል። በኋላ ላይ ያየ ሲመጣ ነው እንደየጊዜው እየተንጠባጠበ ሁሉም ከዛ ባቡር ይወረደው። እስካሁን ከዋት ባቡር ያልወረዱ ከዚህ ከግፈኛው ኢትዮጵያን እዚህ መከራ ላይ ከጣለው ህወሓት ባቡር ላይ ሳይወርዱ የነሱ ማህበረሰብ እዛ እየተጎዳ የነሱ ማህበረሰብ እዛ እየተበደለ እነሱ አይናቸውን ጨፍነው በህወሓት ሳሎን ውስጥ ሲንጎዳጎዱ የነበሩ ዛሬ ደርሶ ራሳቸውን ንጹህ አድርገው የሆነች ሾጥ ስለተደረጉ እሷን እንደ መስዋዕትነት እየቆጠሩ ዝንታለም ሲያለቅሱ ሊኖሩ ሲያላዝኑ ሊኖሩ ነው። ያን ደግሞ የሆነ ቦታ ላይ ኖ እንደዚህ እኮ ነው፣ አዎ እንደዚህ ነበርን እናንተም እንደዚህ ናችሁ ተብሎ ሂሳብ ማወራረድ ሊመጣ ይችላል። አንዳንዶች መታሰራቸው እንደሌላ ነገር አቅርበው ይሄ ነገር ሊያደርጉኝ እየሰማሁ ነው። እኔምና አያስፈልግም ሰው በአንድ ሐሳብ ባለበት ሁኔታ ላይ የሰው አእምሮ መከፋፈል የለበትም ከሚል አኳያ ነው። ፌስቡክም ላይ ጽፎ አይቻቸዋለሁ። እነዚህ ህወሓት ጋር ሲሰሩ የነበሩ ሰዎች አሁን እኮ ብልጽግናን ለመታገል መነሳታችን ለነዚህ ሰዎች ግልጽ እንዲሆንላቸው ፈልገው ባጭሩ ህወሓት ትክክል ነው ማለታችን አይደለም። እሺ ይሄን መስሏቸው እንዳይሆን ብዬ ነው። ብልጽግናን ስናወግዝ ህወሓት ትክክል ነው እያልን መስሏቸው ከሆነ ማለት ነው እንዴ እናንተ አንድ አመት አስሯቸው ይሆናል ብልጽግና አይደለ? እናንተ ስትሞግሱትና ስትክቡት የነበረው ህወሓት እኔን ጨለማ ቤት 2 አመት አስሮኛል። ምንድነው እንትኑ እንዴ? መታሰርን ለእንትን ትጠቀሙበታላችሁ እንዴ? ሁላችንም ግፍ ቀምሰናል። እናንተ የምታቆላምጡት ህወሓት በጨለማ ቤት ብሔራችሁ ምንድነው ሲባል ኢትዮጵያ በማለታችን የገረፈን ነው እኮ እናንተ የምትክቡት ህወሓት እንዴ ምንድነው ይሄን ያለ የህወሓት ደጋፊ ወደዛ ያኩራራም ብልጽግናን ታገላለን ብለን ስንነሳ እናንተ ትክክል ናችሁ ያለ አይደል? ትናንት እውነት መስሎን ነው የቆምነው። አይጸጽተንም። የማይጸጽተን ደግሞ ለምንድነው አሁን ያለንበት መስሎ ስተት መሆኑ ስናውቅ ብልጽግና ጋር መለጠፍ ስንችል ቅርብ አዳሪዎች ብንሆን የያዝነውን አደራና እውነት ብንሸጥ ህዝብን ብንሸጥ አገርን ብንሸጥ ብልጽግና ጋር ማደግደግ ምንጣፍ መጎተት ማንም አይከለክል። ብልጽግና የተሳሳተ መሆኑ ስናውቅ ተነስ በቃ ያው ነው። ህወሓት የተሳሳተ ነበር። አዎ ነው ተነስተናል። ብልጽግና ደግሞ የተሳሳቱ መሆኑ ስናውቅ አሁን ተነስተናል። ምንም የምናደርገው ነገር የለም። እናንተ የምትክቡት አሁን ድረስ የቆማችሁለት የምትሞቱለት ህወሓት ትክክል ነው እያልን እንዳይሆነ እና ጋዜጠኛን ያኮላሸ ነው እሱም ብልጽግና እንዳኮላሸ ሁሉ አዎ ብዙዎችን አኮላሽቷል እናንተን ጭምር። ህወሓትም ተመሳሳይ ናቸው። የአንድ አባት ልጆች ናቸው። መንትያ ናቸው። በፍጹም እንዳትኩራሩ ባካችሁ። የህወሓት ደጋፊ በመሆናችሁ እንዳትኩራሩ ብዬ ነው። አንድ ይሄ ነው። በጋዜጠኝነት ህይወታችን፣ በስራችን፣ በኑሯችን፣ በክርስትና ሁሌም የሚፈተነው አሁን ያለንበት አቋም ነው። መሳይ አንተ ያልከው ነው። ትናንትና ማን ነው እኛም ጋር የነበሩ አሉ። ትናንት በተጣመመው ጀልባ የተሳፍረው የቀጠሉ አሉ። ትናንት ለነጻነት እንዳልቆሙ ዛሬ በአስቀያሚ ጀልባ ተጉዘው ነገር ግን ያ ምንም አይተርፍ። የትናንት ታሪካቸው ቀረ ነው በቃ አይሰራም። አሁን ያሉበት ህይወት ነው ወሳኝ። አሁን ያለበት ሁኔታ ነው የሚሰራው። ትናንትና እንዲህ ነበርኩ፣ አባቴ እንዲህ አድርጌያለሁ፣ ለዚህ ሰርቻለሁ፣ ትናንት ለነጻነት ችኩያለሁ፣ ጋዜጣ ሳትሜ 3 ይሄን ሁሉ አድርጌያለሁ፣ ቲፒኤልኤፍን ታግያለሁ የሚለው ነገር አይሰራላቸውም። እነዚህ ዛሬ እሪያ ወደ ጥፋቱ እንደሚመለስ ወደ ጥፋታቸው ተመልሰዋል። ቲፒኤልኤፍን ተቃውመናል ያሉ ኃይሎች
ዛሬ ለብልጽግና ሲሰግዱ ካየናቸው ጥላቻቸው የቆሙበት ፕሪንሲፕል እንደሌላቸው ነው። ጥላቻቸው ቢሮክራሲን አምባገነንነትን ሳይሆን ወይም ለዲሞክራሲ የቆሙ ሳይሆኑ እንዲህ አይነት ሰዎች ጥላቻቸው ወይ ከግለሰቦች ጋር ነው ወይ ጉዳያቸው ያለው ከራሳቸው ጥቅም ጋር ብቻ ነው። ፕሪንሲፕል የላቸው ለማለት ነውና ነው የነሱም አይሰራም የነዚህኞቹም አይሰራም የሚለውን ለመናገር ፈልጌ ደረጃ ምናልባት እዚህ ላይ ጊዜ እንዳናጠፋ ብዬ ነው። ያው ካነሳ ነው አይቀር ነው ይሄ የዋት እንትኖች አሁን ሚዲያም ከፍተው በየጊዜው የሚያላዝኑ አሉ። ከአገዛዙ ሳንቲም ተቀበሉ እኛን እንደዚህ ያደረጉን እንዲህ አይነት ምንድነው የክስ ዶሴ ይዘው ሰው እንዴት ስም ለማጥፋት አንደኛ በግምት ነው የሚያወሩት። ምክንያቱም አንዳንድ ጊዜ ጆሮ ለባለቤቱ ባዳ ነው ብለ የተባለው ነገር ስላንተ ነው። አንተ ግን ምን የምታውቀው ነገር የለም። ግን ስላንተ በጣም ብዙ ነገር ሲናገሩት አለ። እንዲህ ጋዜጠኛ እንዴት ግምት አይኑር አይደለም። ከመጀመሪያ እስከ መጨረሻ በግምት ታወራለህ። በግምት የሚያወሩ እኛ ሌሎ እዚያው እንትን ውስጥ መግባት አልፈለግንም። መጠላለፍ ውስጥ ፈልገን አይደለም። በነገራችን ላይ አሁን ማነው በቃሉ አላመረው የሚባል ጋዜጠኛ ወደ ስደት ሲወጣ አሁን በላይ ማናየን ኢንተርቪው አድርጌም መሰደዱን ዜና ሁሉ ሰርተናል። ይሄን ስናረግ ግን የህወሓት ከጀርባ የህወሓት ኮተት እንደሌለበት ሳናቀርተን አይደለም። ግን አትሊስት በቃ ያለፈው አልፏል። አሁን ይሄ ልጅ ትምህርት ተምሯል። ቢያንስ ወጥቶ ያኔ የበደለውን ህዝብ ይክሳል የሚልም ግምት ስለነበረን ነው። እዛ ኢትዮ ፎረም ውስጥም ያሉ ጋዜጠኞች አሉ። ሲወጡኛ እውነቴን ነው የምልህ የጻፉትን ሁሉ ተርከነዋል። ለሌላ ነገር አይደለም። ብልጽግናም ስለተሰደበ አይደለም። አሁን ሁላችንም የነበረውን አይተናል። እኛም ስተት ላይ ከነበርን እነሱም ስተት ላይ ከነበሩ እሱ አለፈ። አሁን ኢትዮጵያ ያለችው በጣም አደገኛ ፈተና ላይ ነው። ቢያንስ የትላንቱን ትተን ሁላችንም ከዚህ ፈተና ጋር እንዴት ኢትዮጵያን እናሻግራለን የሚል ነው የኛ እምነት። እነሱ ወደ ኋላ እየሄዱ የሚጎረጉሩ ከሆነ በጣም ከባድ ነው። እኛ ከማን እንዲህ አይነት እንደነሱ አይነት እድፍ የለብንም። ህወሓትን ስንታገል የነበርን ነው። ይሄ ብልጽግና የሚባለውን የህወሓትን ተረፈ ምርት ነው የምንለው። ተረፈ ምርት ነው። ህወሓት ነው ለዚህ ሁሉ ያበቃው፣ ኢትዮጵያን ለዚህ መከራ የዳረገው። ያን መከራ የዳረገን ትልቁን ዝሆን አስቀምጠ ከሱ ጋር አብረ ስትሞዳሞድ ከርመ ሰዎች ሲታሰሩ ለምሳሌ በስም ዝርዝር መጥቀስ እንችላለን። የት አካባቢ ተወላጆች እንደሆኑ እነዛ የነሱ የተወለዱበት አካባቢ የነሱ ቤተሰብ በህወሓት ዘመን ድመት ቤተክርስቲያን እንደገባች ድመት ሲሳደድ እነሱ ከህወሓት ጋር ናቸው። ሰልፋቸው ከህወሓት ጋር ነበር። አንተን ጨምሮ ብዙዎቹ ጋዜጠኞች የምድር ሲኦል ውስጥ ገብተው እንደዛ ሲሰቃዩ እነዚህ ሰዎች ከህወሓት ጋር ነበሩ። ያን ያህል ኃጢአት ግዙፍ ኃጢአት አይናቸው ውስጥና ሰውነታቸው ውስጥ ያሉ ሰዎች ዛሬ እኛን በክስ ለመክሰስ ሲመጡ ግድ የለም እኛም ጋር እሳት አለ። እናንተ ሚዲያ ይዛችኋል፣ እኛ ያዝነው ሚዲያም እንደው ስለ እውነት እንናገር እናድም ብለን እንጂ የእናንተም ኃጢአት በየጊዜው ብንናገረው የሚያልቅ አይደለም። ስለዚህ እንደው ትንሽ አደብ ግዙ። እኔ ማይቻለሁ በፌስቡክ ሲጻፍ አይማል በተለያየ ነገር ሲጽፍም አየሁት እንደመጣ በቃል ያልክ ግን እንዳልከው ያለፈው ስላለፈ እንዳልከው ነው። ሰው እንዴት ግመል ሰርቋ ጎንብሰው እኮ አይቻልም እኮ እንዴ እንዳልከው እኮ እንዴ ከነስባት ነጋጋ ከነስዩ መስፍን ከነመንጋ የከረሙ ሰዎች ናቸው እነዚህ ሰዎች። ግን ይሁን ሁሉም አልፏል ያ ነገር። እኛም ደግሞ ተሳስተን ሊሆን ይችላል ብለን ሁሉን ነገር ዝም ስንለው ልክ እንደ ጲላጦስ ከደሙ ንጹህ ነኝ ብለው የእንትኑ ሐልክ ሆነው የጋዜጠኛው ሐልክ መስለው ይሄን ነገር ሲያደርጉ ያናገ እኔ ብዙ ጊዜ ነው አይቻለሁ የሚጻፉ ነገሮችን የሚባሉ ነገሮችን መልስ መስጠት አልፈለኩም ለእንደዚህ አይነት ነገሮች። ግን አሁን እንዳልከው እያበዙት መጡና እኛም መመለስ እንደምንችል መናገር እንደምንችል ምናልባት እኛም በመናገር ደረጃ እኛም በመናገር ወደ መድረኩ ለመምጣት ነው። በምንም ይሁን የውስልትና ጋዜጠኝነትም ሰርተው ተመልካች ያገኙአሉ። ግድ የለም ይስሩ። ህዝቡ ከጠቀመ ከመረጣቸው እዛ ነገር ውስጥ መግባት አይደለም። እንደናውን በቃሉ አላምረው ገና የስደት እግሩ ስደት እንደረገጠ ምን እንደሚገጥመው እኮ አቅም ፈተናው እኮ ብዙ ነው። የስደት ዓለም ኢትዮጵያ ካየው በላይ መከራ ላይ ይችላል እኮ። እዛ ላይ ቁጭ ብሎ ራሱን ማዳመጥ ሲገባው በሌለ በግምትና በብሽቀት በቂም በቀል እንዲህ አይነት ወንጀልና ክስ ይዞ ሲመጣ እውነት ለመናገር ለመታወቅ ነው። በምትታወቅበት ታውቃል። ግድ የለም